በስመ አብ ወወልድ ወመንፈስ ቅዱስ ከኋላሽ የተከተሉሽ ሊጠብቅሽ ቆንጆ
ምን ነው ግልምጫሽ በዛሳ? ኧረ ዝም ብዬ ነው እናቴ። ዝም ብዬ? ወይኔ ጉዴ! ዝም ብዬ? እውነት እኔ ልጄን ጸባይ ያጣሁታ። ማንን እየጠበቅሽ ነው? ማንንም። አለሜ አንቺ ሁሉን ታውቂያለሽ። ለአንቺ የምናገረው ቢኖሬ ኑሮ ብዬ የምልህ የለኝ። የተባረክሽ ነሽ ልጄ። ጉልበቴ፣ ድካሜ፣ በረከት ካለኝ በህይወት ዘመኔ ቅንጣት እንኳን ቢሆን ለአንቺውን አለሜ። ልጅነቴን አጣው የምለውን ሁሉ በአንቺ ላይ እርግማን ካለ ክፋት ከእኔ ይቀመጥ። ስወጣ ስገባ የምማጸናት ማርያም ይህንን አታሳጣኝ፣ ይህንን አትንፈገኝ። የደስታዬ ራስ ያርግሽ። እማዬ ደግሞ እሺ አሜን። ምን ሆነሽ ነው እንዴ እናቴ? እያስጨነቅሽኝ እኮ ነው። እኔ ስልኬ ሲጠራ ነው የዞርኩትኝ። ወይኔ ለእሱ አይደለም አለሜ፣ ለአይኔ ማረፊያ ሆነሽ ተጨንቄ ባስጨንቅሽ አትፍረጅብኝ። ለወለድኩት ልጄ ልጅ ሆኜበት እማ አግባ፣ ውለድ፣ የራስህን ኑሮ ኑር ስራው አንቺን ጥዬ የማይሆነውን ብሎ በልጅነቱ አርጅቶ እንደ ወጣት አንድ ቀን እንኳን ጨዋታ ሳያውቅ እኛን ሲንከባከብ ይኸው እዚህ ደረሰ። ኧረ እኔ ምን አይነቷ እናት ነኝ? ምን ማለት ነው? የልጆቼን ደስታ ቀብሬ የኖርኩ። ኧረ ምን አይነቷ እናት ነኝ? እንዴ እናቴ ለምንድን ነው ይሄን ሁሉ ነገር የምታስቢው? እንዴ እናቴ አታስጨንቅኝ እንጂ። እሺ የኔ ጥያቄ ከገባሽና ከተረዳሽኝ እሺ። በደንብ ተረድቼሻለሁ። በደንብ ገብቶኛል እማዬ። እኔ አኩራሻለሁ ብዬ እንዳላሳፍርሽ እንዳላሳዝንሽ ፈርቼ ነው እንጂ ካላሰብ ቀርቼ ይመስልሻል? እናቴ ወጣት እኮ ነኝ። ብዙ ነገር ይገባኛል። ሁሉን እረዳለሁኝ እኔ። لكن باشن جنب توبة 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 ما تعرف توبة توبة باي بكا باي توبة 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 ما تعرف ما تعرف توبة كنت انا ما ادري كلش جرب በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? አማልቢ ማዘር፣ እወዳታለሁ፣ አፈቅራታለሁ። ያለ እሷ መኖር አልችልም።
አማልዱ። አለሜ ነይ አግዥኝ እንጂ። በል ተነስ ተነስ በል። እዚህ ሰው እያየ ተነስ እንጂ በል ተነስ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ጉድ እኮ ነው እናንተ። በል እንሂድ። እወዳታለሁ፣ አፈቅራታለሁ ማዘር። እባክዎት እባክዎት፣ እወዳታለሁ ያውቃሉ። ይኸው አራት ቀን ሙሉ ተመላለስኩ። በሩን ማንኳኳት ግን ድፍረት አጣሁ። ያውቃሉ፣ እወዳታለሁ። እባክዎት ያስታርቁ፣ እባክዎት ማዘር ያስታርቁ። እሺ ተነስ። አሁን ሰው እያየን ነው፣ መንገድ ላይ ነው ያለ ነው። ተነስ ተነስ፣ እንግባ ወደ ቤታችን። ያስታርቁኛል ማለት? እሺ አልኩህ፣ ተነስ ወደ ቤት እንግባ። እውነት? ኧረ በመድኃኒዓለም ተነሳ። አንተ ምን ሆነህ ነው እዚህ መንገድ ላይ? ኧረ ይደብራል። በስመ አብ እማ፣ እኔ ሌላ ነገር ነበር የመሰለኝ። ምን ነው 4 ቀን ሙሉ እዚህ ስትመላለስ ጠርተህ ያላናገርከኝ? ከመጣህ አይቀር ፈራው ማዘር፣ ፈራው። ያቺ ምላሷ ምህቷ አለች። እኔ እኮ ማሰልጥኖ እንደሚልካት አላውቅም። እኛ ላይ እኮ ነው የምዝተው። የምጠራው ስም ራሱ ወታደር ፖሊስ ነው። የወንጀለኛ መቅጫ፣ ፍትሐ ብሔር። ትቀፈደዳለህ፣ አስቀፈድድሃለሁ። እንዲህ ነው ወሬዋ ሁሉ። እሞ አንድ ነገር ልጅ እኮ እያመመው ነው መሰለኝ። ቀድም ያለውን አልሰማሁም። ሳድቅ እሷን ነው ማቀም። ማሙሽ ጋብቻ መኖር ያላቃቸው ግን ዋላ የምታወሩት ወሬ በቁም ነገር ወስዶ አንቺ ምንድን ነው የምታወሪው? ሰላም ጊዜ ሲያጫውታ ስላለሽ ነገርሽ ትሻለውና ደግሞ ያማል እንዴ አደናግርሽኛ። ምንድን ነው እሱ የምታወሪው? ማሙሽ እኮ የሚመጥነው አይነት ጨዋታ የሚመጥነው ንግግር የሚያስፈልገው ይመስለኛል። ቆይ አንቺ ግን ፍቅር ይገባሻል? ወዳሽ ታውቂያለሽ? ትንሽ እንኳን ለሰው የሚያዝን የሚራራ ምናልባት አውቆ አስቦ ላይሆን ይችላል የሚል ሁሉንም ነገር አንቺ ታውቂዋለሽ። አሁን በተናደደ ልብ አትናገሪ። ታናሽ እኮ ነሽ። በእድሜ እበልጥሻለሁ። ልታከብሪኝ ይገባል። ይሄ ያለ መከባበር ጉዳይ አይደለም። ለእኔ እኮ ትዳሬ ነው። ለእኔ ደግሞ የእህቴ ህይወት ነው። እኔ ትዳሬ እንዲፈርስ አልፈልግም። አካልሽ ሲጎል ወይም ተጎድተሽ ስትኖሪ ማየት አልፈልግም። መቅዲን እኮ አፈቅረዋለሁ። እኔና ቤተሰቦቼ ደግሞ እንወድሻለን። እኔም እወድሻለሁ። እኮ የምትወጂኝ ከሆነ ሂጂና አስተካኪው። ሂጂና አውሩ በእናትሽ። ጭራሽ አንቺ ተጎድተሽ እንደገና አንቺ ይቅርታ። ዝም በይ እሺ። እኔ ወድሻለሁ ማለት ነሽ። ዝም በይ። ምን ጉር ነው የምትነግረኝ? ምንም ነገር ከመናገሩ በፊት በወንጀለኛ መቅጫ ህግ መሰረት ትላለች። ግራ የገባ ነገር እኮ ነው ማዘር። ወሬዋ ሁሉ ወታደር እጠራለሁ፣ ፖሊስ እጠራለሁ ነው። ፍትሐ ብሔር በወንጀል አሳስራለሁ ነው። በቃ እንደዚህ ነው። ግራ ገባኝ። የምታወራው ነገር ሁሉ ግራ የሚገባ ነገር ነው ማዘር። በቃ ሁሌ ህግ፣ ወንጀለኛ መቅጫ። ከዚህ የዘለለ ወሬ የላት። ወይ ጉድ! ወይኔ ይቅርታማ። ወይ ሴት፣ ይሄ ሁሉ ለቅሶ ለደበደባት ምንድን ነው? ምን ነው ማፍቀር ያስነቃል እንዴ? አይ እንደው ነገሩን እንዲስ እንትና ሳልጠብሳት ተያዘች ብላ ለራሴን እያጠናሁ ነው። ትንሽ ትንሽ ከለቀቁሽ በቃ ነው።
በል ና እንግባ። ደረስን በቃ ና እንግባ። ና ግባ። እንዴ ግባ፣ ችግር የለውም። ወይኔ ጉዴ! ሊጀመር ነው። ማዘር ቆይ አንቺ ማንም የለም አላየው ማለት ነው? የለማ ምንም ያየሁት ነገር የለም። አንድ ሁለት ሶስት ምንም እንዳላደረገ ምንም እንዳልሰራ ሰው እጅና እግርህን አጣምረህ ትመጣለህ። አንተ የሰራው ግፍ እኮ በሀገሪቱ ወንጀለኛ መቅጫ ምንድን ነው? ምንድን ነው? እንደው መቅድኛ ስታይን ለሽምግልና አንበቃም እንዴ? ድንጋይ ተሸክሞ አጥፍቻለሁ ብሎ እኔ ጌታ አስታርቁኝ ክሳለሁ ብሎ መሬት በጉልበቱ ነክቶ ተንደባሎ ምሎ ተገዝቶ ነው ይዤ የመጣሁት። ብዬሽ የለ መቅድ ይወደኛል ብዬሽ የለ። ዝም በይ ወደዛ። ለመሆኑ ምን ብትበድለው ምንስ ብታደርገው ነው ያን ያህል የጨከነባት? አሁን ይሄ ምን ያደርግልሻል? ማለት ሰላም መፍጠር ይላል። አንቺ ዝም በይ። ዝም በይ እንጂ። ምን አድርጋህ ነው እንደዛ ራሷን እስክትስት ድረስ የቀጠቀጥካት? ምንድን ነው? ተናገራ። ምን አድርጋህ ነው? ማዘር አላጠፋውም አላልኩም እኮ አጥፍቻለሁ። ለምን አትረጂኝ? 4 ቀን ሙሉ ተመላለሱ። ስላጠፋው ግን አፈርኩኝ። ይቅርታ። ምን አድርጋህ ነው? ሶፍት ነው ነግሬሽ የለ እንዴ? ዝም በይ አንቺ። ዝም ምን አድርጋህ ነው እንደዛ ይፈነከትካት? መልስላት እንጂ ምን ነው? ሽምግልና አለባብሶ አይሰራም። እውነቱን ተነጋግሮ ነው። ጀመረች እቺ ምላሳ። ምን አልክ? እራት ልጋብዛት ነበር የወጣሁት። ነገር ግን እኔ ካስተናጋጁ ጋር አውጥቼ እስከምመለስ ድረስ ከኋላ ካለ ሰው ጋር ሶፍት ስትቀባበል አየኋት። ስልክ ቁጥር ኧረ እንዴ! ከጀርባ የነበረው ሰውዬ ሶፍት አቀብኝ አለ፣ ሰጣሁት። መብቶ እኮ ነው። ለመሆኑ ማስረጃ አለ? ሶፍቱን ተቀብለ ገልጠህ አይተኸዋል? ኧረ አላየሁም። ደውዪልኝ ብሏታል? እደውልልሃለሁ ብለዋለች? በጭራሽ። ማስረጃ አለ? አዎ በቃ ወዳታለሁ፣ አፈቅራታለሁ። ማንም ሰው ሲነካብኝ አልወድም። ልንገርሽ እውነቱን እቀናለሁ። ለአንተ ቅናት ሲባል እህቴ ትሙት? አዩ አይደል ማዘር? የማንም ጎረምሳ ሲነካት ማየት አልፈልግም። ይቅርታ አጥፍቻለሁ። በቃ እክሳለሁ። ታውቂያለሽ አላንቺ መኖር ለማንቺ ቀኑ ጨለማ ነው የሆነብኝ። እውነት ምን ዳግም እጄን አላነሳም። እኔ ጌታ እኔም እወዳለሁ። እባክሽ አልደግም። የእውነት በጣም ካላንቺ መኖር አልችልም ማለት በሰላም ነው? አንተን ልጠይቅህ፣ ከእናቴም ጋር ልንቀሳቀስ? ምን ላድርግ? ደጋግሜ መጣሁ፣ አገኘሃለሁ ትያለሽ፣ ከዛ
ባለቀ ሰዓት ቀጠሮ ትሰርዣለሽ። መቼም ዛሬ አገኝሻለሁ። አላወቅም እንጂ ሁሉም በቂ ምክንያት አላቸው። እሺ የሆነ ሁሉ ይሁን። እሺ አሁንማ መጣሁ። አላስቀምጥ ብትለኝ በሚሴጅ ሽምግልና ትቼ ነው ማዋራ። ትንሽ ታገዘኝ፣ ልብሴ ልቀይርና እመጣልሃለሁ። እሺ እኔም እጠብቅሻለሁ። እኔማ ቤት መግዲ አጥፍቻለሁ አልሽ አይደል? አንቺ ሴት እኔ አልኖርበትም፣ አንቺ እንጂ። አይ ይሄ ባህሪ ክፉ ነው፣ ለአንተም አይበጅም። ምን እየሆንክ ነው? አንድ ነገር ቢፈጠር ለአንተም አደጋ ላይ ትወድቃለህ፣ ችግር ላይ ይጥልሃል። እንደዚህ አይነት ነገር በድጋሚ ተፈጥሮ ቢገኝ እድሜ ልክህን ስትጸጸት ነው የምትኖረው። ቅናትንም ማስተካከል። በድጋሚ እንደዚህ አይነት ነገር ተፈጥሮ ብትመጣ በብላሽ ምንም የምታገኘው ነገር አይኖርም። አይ ቅናት ከወንጀል አያድንም። በል አሁን ይቅርታ ጠይቅ። አይ እሷን እኔን አይደለም እሷን ልጋብዝ ብሎ ወስዶ መቀጥቀጥ ወንድነት አይደለም። መግዲ በቃ ልቀቂኝ። ጎሽ 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 እንዲህ ነው በሉ። ሁለተኛ እንዳይለመዳችሁ እንዲህ ያለ ነገር በሉ። ተባረኩ። እንዲህ ነው መግዲ ተይኝ። እወድሻለሁ ሚስቴ። ባልዬ እወድሃለሁ። መድኃኒቱን ቶሎ በይ ቶሎ በይ። ወይኔ ልጄ እስኪ ወደ በረንዳ ውሰዱልኝ እስኪ። ያዙት ማሙሼ። ወይኔ ልጄ ወይኔ። መቼም ልጆትን ለልጄ አይደለም አይደል ሳሪ? አይ ቤቲ፣ ይህ ሁሉ ነገር ያንቺ መዘዝ ነው። ይሄ አጉል ቀልድ ልጄ እንደዚህ አትበሉ በቃ። ቆየሽብኝ እኮ ቆንጆ። ወይ አማኝ ሻልዬ ሻድግ አንቺን ነማየን መፈልገው። እሺ ቤትዬን አፈልጋትም አላገባትም ብዩ ፈቷት። እሺ ምንም አስራለ ምን እናማያለን። እሺ ድድ
ደስ ሲል ተሻለሽ? እንዴት ነሽ? ደህና እግዚአብሔር ሰላም ነሽ? አብርሽ ባለቤቴ ነው ተዋውቀው። ግርማ ይባላል። አብርሃም ይባላል። እንዴ የማዘን ልጅ እኮ ነው። እንዴ ለኔ ነው እንደ ልብስ የምሰበስበው? እሺ ግርማ ሞገስ። አብርሃም እስኪ ወደ ውስጥ አስገቡት። መቤት አለሜ ደጋግፎ ነው ወደ ውስጥ አስገቡት። በቃ እየቀለድሽብኝ ነው ማለት ነው ሳሪ? አመሰግናለሁ። ውይ በስመ አብ ወወልድ ወመንፈስ ቅዱስ።
ከኋላሽ እየተከተልኩሽ ነው። ልጠብቅሽ ቆንጆ።
ነው ግልምጫሽ በዛሳ? ኧረ ዝም ብዬ ነው እናቴ። ዝም ብዬ? ወይኔ ጉዴ! ዝም ብዬ? እውነት እኔ ልጄን ጸባይ ያጣሁታ። ማንን እየጠበቅሽ ነው? ማንንም። አለሜ አንቺ ሁሉን ታውቂያለሽ። ለአንቺ የምናገረው ቢኖሬ ኑሮ ብዬ የምለው የለኝ። የተባረክሽ ነሽ ልጄ። ጉልበቴ፣ ድካሜ፣ በረከት ካለኝ በህይወት ዘመኔ ቅንጣት እንኳን ቢሆን ለአንቺ ይሁን አለሜ። ልጅነቴን አጣው የምለውን ሁሉ በአንቺ ልየው። እርግማን ካለ ክፋት ከእኔ ይቀመጥ። ስወጣ ስገባ የምማጸናት ማርያም ይህንን አታሳጣኝ፣ ይህንን አትንፈገኝ። የደስታዬ ራስ ያርግሽ። እማዬ ደግሞ እሺ አሜን። ምን ሆነሽ ነው እንዴ እናቴ? እያስጨነቅሽኝ እኮ ነው። እኔ ስልኬ ሲጠራ ነው የዞርኩትኝ። ወይኔ ለእሱ አይደለም አለሜ፣ ለአይኔ ማረፊያ ሆነሽ ተጨንቄ ማስጨንቅሽ አትፍረጅብኝ። ለወለድኩት ልጄ ልጅ ሆኜበት እማ አግባ፣ ውለድ፣ የራስህን ኑሮ ኑር ስራው አንቺን ጥዬ የማይሆነውን ብሎ በልጅነቱ አርጅቶ እንደ ወጣት አንድ ቀን እንኳን ጨዋታ ሳያውቅ እኛን ሲንከባከብ ይኸው እዚህ ደረሰ። ኧረ እኔ ምን አይነቷ እናት ነኝ? ምን ማለት ነው? የልጆቼን ደስታ ቀብሬ የኖርኩ። ኧረ ምን አይነቷ እናት ነኝ? እንዴ እናቴ ለምንድን ነው ይሄን ሁሉ ነገር የምታስቢው? እንዴ እናቴ አታስጨንቅኝ እንጂ። እሺ የኔ ጥያቄ ከገባሽና ከተረዳሽኝ እሺ። በደንብ ተረድቼሻለሁ። በደንብ ገብቶኛል። እማዬ እኔ አኩራሻለሁ ብዬ እንዳላሳፍርሽ እንዳላሳዝንሽ ፈርቼ ነው እንጂ ካላሰብ ቀርቼ ይመስልሻል? እናቴ ወጣት እኮ ነኝ። ብዙ ነገር ይገባኛል። ሁሉን እረዳለሁኝ እኔ። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? አማልዱኝ ማዘር፣ እወዳታለሁ፣ አፈቅራታለሁ። ያለ እሷ መኖር አልችልም። አማልዱኝ።
አለሜ ነይ አግዥኝ እንጂ። በል ተነስ ተነስ በል። እዚህ ሰው እያየ ተነስ እንጂ በል ተነስ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ጉድ እኮ እናንተ። በል እንሂድ። እወዳታለሁ፣ አፈቅራታለሁ ማዘር። እባክዎት እባክዎት፣ እወዳታለሁ ያውቃሉ። ይኸው አራት ቀን ሙሉ ተመላለስኩ። በሩን ማንኳኳት ግን ድፍረት አጣሁ። ያውቃሉ፣ እወዳታለሁ። እባክዎት ያስታርቁ፣ እባክዎት ማዘር ያስታርቁ። እሺ እሺ፣ ተነስ። አሁን ሰው እያየን ነው፣ መንገድ ላይ ነው ያለ ነው። ተነስ። እሺ ተነስ፣ እንግባ ወደ ቤታችን። ያስታርቁኛል ማዘር። እሺ አልኩህ፣ ተነስ፣ ወደ ቤት እንግባ። እውነት? ኧረ በመድኃኒዓለም ተነሳ። አንተ ምን ሆነህ ነው እዚህ መንገድ ላይ? ኧረ ይደብራል። በስመ አብ እማ፣ እኔ ሌላ ነገር ነበር የመሰለኝ። ምን ነው 4 ቀን ሙሉ እዚህ ስትመላለስ ጠርተህ ያላናገርከኝ? ከመጣህ አይቀር ፈራው ማዘር፣ ፈራው። ያቺ ምላሷ እህቷ አለች። እኔ እኮ ማሰልጥኖ እንደሚልካት አላውቅም። እኛ ላይ እኮ ነው የምዝተው። የምጠራው ስም ራሱ ወታደር ፖሊስ ነው። የወንጀለኛ መቅጫ፣ ፍትሐ ብሔር። ትቀፈደዳለህ፣ አስቀፈድድሃለሁ። እንዲህ ነው ወሬዋ ሁሉ። አታስጨንቂው ቢያንስ እሞ አንድ ነገር ልጁ እኮ እያመመው ነው መሰለኝ። ምንድነው? ቀድም ያለውን አልሰማሁም። ሳድቅ እሷን ነው የማውቀው። ማሙሽ ጋብቻ መኖር ያላቃቸው ግን ይህን ዋላ የምታወሩት ወሬ በቁም ነገር ወስዶ አንቺ ምንድን ነው የምታወሪው? ሰላም ጊዜ ሲያጫውታል ሸሩ ስላለሽ እሱ ነገር ትሻለው ነው ደግሞ ያማል እንዴ? አደናግርሽኛ። ምንድን ነው እሱ የምታወሪው? ማሙሽ እኮ የሚመጥነው አይነት ጨዋታ የሚመጥነው ንግግር የሚያስፈልገው ይመስለኛል። ቆይ አንቺ ግን ፍቅር ይገባሻል? ወዳሽ ታውቂያለሽ? ትንሽ እንኳን ለሰው የሚያዝን የሚራራ ምናልባት አውቆ አስቦ ላይሆን ይችላል የሚል ሁሉንም ነገር አንቺ ታውቂዋለሽ። አሁን በተናደደ ልብ አትናገሪ። ታናሽ እኮ ነሽ። በእድሜ እበልጥሻለሁ። ልታከብሪኝ ይገባል። ይሄ ያለመከባበር ጉዳይ አይደለም። ለእኔ እኮ ትዳሬ ነው። ለእኔ ደግሞ የእህቴ ህይወት ነው። እኔ ትዳሬ እንዲፈርስ አልፈልግም። አካልሽ ሲጎል ወይም ተጎድተሽ ስትኖሪ ማየት አልፈልግም። መቅዲን እኮ አፈቅረዋለሁ። እኔና ቤተሰቦቼ ደግሞ እንወድሻለን። እኔም እወድሻለሁ። እኮ የምትወድኝ ከሆነ ሂጂና አስተካኪው። ሂጂና አውሩ በእናትሽ። ጭራሽ አንቺ ተጎድተሽ እንደገና አንቺ ይቅርታ። ዝም በይ እሺ። እኔ ወደ ታደግሽ ማለት ነሽ። ዝም በይ። ምን ጉድ ነው የምትነግረኝ? ምንም ነገር ከመናገሩ በፊት በወንጀለኛ መቅጫ ህግ መሰረት ትላለች። ግራ የገባ ነገር እኮ ነው ማዘር። ወሬዋ ሁሉ ወታደር እጠራለሁ፣ ፖሊስ እጠራለሁ ነው። ፍትሐ ብሔር በወንጀል አሳስራለሁ ነው። በቃ እንደዚህ ነው። ግራ ገባኝ። የምታወራው ነገር ሁሉ ግራ የሚገባ ነገር ነው ማዘር። በቃ ሁሌ ህግ፣ ወንጀለኛ መቅጫ። ከዚህ የዘለለ ወሬ የላት። ወይ ጉድ! ወይኔ ይቅርታማ። ወይስ ይሄ ሁሉ ለቅሶ ለደበደባት ምንድን ነው? ምን ነው ማፍቀር አስነቃል እንዴ? አይ እንደው ነገሩ ምን እንጂ እንትና ሳጠብሳ ተያዘች ብላ ለራሴን እያጠናሁ ነው። ትንሽ ትንሽ ከለቀቁሽ በቃ ነው። በል እንግባ። ደረስን በቃ።
ና እንግባ። ናግባ። እንዴ ግባ፣ ችግር የለውም። ወይኔ ጉዴ! ሊጀመር ነው። ማዘር ቆይ አንቺ ማንም የለም አላየሁ ማለት ነው? የለማ፣ ምንም ያየሁት ነገር የለም። አንድ ሁለት ሶስት ምንም እንዳላደረገ ምንም እንዳልሰራ ሰው እጅና እግርህን አጣምረህ ትመጣለህ። አንተ የሰራው ግፍ እኮ በሀገሪቱ ወንጀለኛ መቅጫ ምንድን ነው? ምንድን ነው? እንደው መቅድኛ ስታይን ለሽምግልናን በቃ እንዴ ድንጋይ ተሸክሞ አጥፍቻለሁ ብሎ እኔ ጌታ አስታርቁኝ ክሳለሁ ብሎ መሬት በጉልበቱ ነክቶ ተንደባሎ ምሎ ተገዝቶ ነው ይዤ የመጣሁት። ብዬሽ የለ መቅድ ይወደኛል ብዬሽ የለ። ዝም በይ ወደዛ። ለመሆኑ ምን ብትበድለው ምንስ ብታደርገው ነው ያን ያህል የጨከነባት? አሁን ይሄ ምን ያደርግልሻል? ማለት ሰላም መፍጠር ይላል። አንቺ ዝም በይ። ዝም በይ እንጂ። ምን አድርጋህ ነው እንደዛ ራሷን እስክትስት ድረስ የቀጠቀጥካት? ምንድን ነው? ተናገራ። ምን አድርጋህ ነው? ማዘር አላጠፋውም አላልኩም እኮ አጥፍቻለሁ። ለምን አትረጅኝ? 4 ቀን ሙሉ ተመላለሱ። ስላጠፋው ግን አፈርኩኝ። ይቅርታ። ምን አድርጋህ ነው? ሶፍት ነው ነግሬሽ የለ እንዴ? ዝም በይ አንቺ። ዝም ምን አድርጋህ ነው እንደዛ ይፈነከትካት? መልስላት እንጂ ምን ነው? ሽምግልና አለባብሶ አይሰራም። እውነቱን ተነጋግሮ ነው። ጀመረች እቺ ምላሳ። ምን አልክ? እራት ልጋብዛት ነበር የወጣሁት። ነገር ግን እኔ ካስተናጋጁ ጋር አውጥቼ እስከምመለስ ድረስ ከኋላ ካለ ሰው ጋር ሶፍት ስትቀባበል አየኋት። ስልክ ቁጥር ኧረ እንዴ! ከጀርባ የነበረው ሰውዬ ሶፍት አቀብኛል ሰጣሁት። መብቶ እኮ ነው። ለመሆኑ ማስረጃ አለ? ሶፍቱን ተቀብለ ገልጠህ አይተኸዋል? ኧረ አላየሁም። ደውዪልኝ ብሏታል? እደውልልሃለሁ ብለዋለች? በጭራሽ። ማስረጃ አለ? አዎ በቃ ወዳታለሁ፣ አፈቅራታለሁ። ማንም ሰው ሲነካብኝ አልወድም። ልንገርሽ እውነቱን እቀናለሁ። ለአንተ ቅናት ሲባል እህቴ ትሙት? አዩ አይደል ማዘር? የማንም ጎረምሳ ሲነካት ማየት አልፈልግም። ይቅርታ አጥፍቻለሁ። በቃ ክሳለሁ። ታውቂያለሽ አላንቺ መኖር እንደማልችል ቀኑ ጨለማ ነው የሆነብኝ። እውነት ነኝ። ዳግም እጄን አላነሳም። እኔ ጌታ እኔም እወዳለሁ። እባክሽ እባክሽ አልደግም። የእውነት በጣም ካላንቺ መኖር አልችልም። በሰላም ነው? አንተን ልጠይቅህ፣ ከእናቴም ጋር ልንቀሳቀስ? ምን ላድርግ? ደጋግሜ መጣሁ፣ አገኘሃለሁ ትያለሽ፣ ከዛ ባለቀ ሰዓት ቀጠሮ ትሰርዣለሽ። መቼም ዛሬ አገኝሻለሁ።
አላወቅም እንጂ ሁሉም በቂ ምክንያት አላቸው። እሺ የሆነ ሁሉ ይሁን። እሺ አሁንማ መጣሁ። አላስቀምጥ ብትለኝ በሚሴጅ ሽምግልና ትቼ ነው ማዋራ። ትንሽ ታገዘኝ፣ ልብሴ ልቀይርና እመጣልሃለሁ። እሺ እኔም እጠብቅሻለሁ። እኔማ ቤት መግዲ አጥፍቻለሁ አልሽ አይደል? አንቺ ሴት እኔ አልኖርበትም፣ አንቺ እንጂ። አይ ይሄ ባህሪ ክፉ ነው፣ ለአንተም አይበጅም። ምን እየሆንክ ነው? አንድ ነገር ቢፈጠር ለአንተም አደጋ ላይ ትወድቃለህ፣ ችግር ላይ ይጥርሃል። እንደዚህ አይነት ነገር በድጋሚ ተፈጥሮ ቢገኝ እድሜ ልክህን ስትጸጸት ነው የምትኖረው። ቅናትንም አስተካክል። በድጋሚ እንደዚህ አይነት ነገር ተፈጥሮ ብትመጣ በብላሽ ምንም የምታገኘው ነገር አይኖርም። አይ ቅናት ከወንጀል አያድንም። በል አሁን ይቅርታ ጠይቅ። አይ እሷን እኔን አይደለም እሷን ልጋብዝ ብሎ ወስዶ መቀጠል ወንድነት አይደለም። መግዲ በቃ ልቀቂኝ። ጎሽ 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 እንዲህ ነው በሉ። ሁለተኛ እንዳይለመዳችሁ እንዲህ ያለ ነገር በሉ። ተባረኩ። እንዲህ ነው መግዲ ተይ። እወድሻለሁ ሚስቴ። ባልዬ እወድሃለሁ። መድኃኒቱን ቶሎ በይ ቶሎ በይ። ወይኔ ልጄ፣ እስኪ ወደ በረንዳ ውሰዱልኝ። እስኪ ያዙት። ወይኔ ልጄ፣ ወይኔ መቼም ልጆትን ለልጄ አይደለም አይደል ሳሪ? አይ ቤቲ፣ ይህ ሁሉ ነገር ያንቺ መዘዝ ነው። ይሄ አጉል ቀልድ ልጄ፣ እንደዚህ አትበሉ በቃ። ቆየሽብኝ እኮ ቆንጆ። ወይ አመመኝ ሻልዬ፣ ሻድግ አንቺን ነው የምፈልገው። እሺ ቤትዬን አልፈልጋትም፣ አላገባትም ብዬሽ እሺ ምንም አስራለን። ምን እናማያለን? እሺ እሺ ድድ
ደስ ሲል ተሻለሽ? እንዴት ነሽ? ደህና እግዚአብሔር ሰላም ነሽ? አብርሽ ባለቤቴ ነው፣ ተዋውቀው። ግርማ ይባላል። አብርሃም ይባላል። እንዴ የማዘን ልጅ እኮ ነው። እንዴ ለኔ ነው እንደ ልብስ የምሰበስበው? እሺ እሺ። ግርማ ሞገስ። አብርሃም እስኪ ወደ ውስጥ አስገቡት። መቤት አለሜ ደጋግፎ ነው ወደ ውስጥ አስገቡት። በቃ እየቀለድሽብኝ ነው ማለት ነው ሳሪ? አመሰግናለሁ። Thank you.